ከአንድነት ማግስት የፋኖም የድል ዜና ብስራት ተጠናክሮ ቀጥሏል። ጤና ይስጥልን። ይህ የፋኖ ድምፅ ነው። ከዓለም አቀፍ ፋኖ ሚዲያ የዕለቱ ማለ ፋኖ ዜና ጥንቅር ወደ እናንተና ጆሮ የሚደርስበት ሰዓት ላይ እንገኛለን። በቅድሚያ ለመላ ክርስትና እምነት ተከታዮች በሙሉ እንኳን ለጥምቀት በዓል በሰላም አድረሳችሁ አክብሮታዊ ምኞታችን ይድረሳችሁ። ወደ አድማጭ ተመልካቾቻችን እንደያላችሁበት ሀገር ሰዓት አቆጣጠር ሰላምታችን ይደርሳችሁም ዘንድ ተመኝቻለሁ። ወንዳለ ቢክስ ነኝ ከዓለም አቀፍ ፋኖ ሚዲያ ዋና ዋና ቤት የግንባር መረጃዎችን ወደ እናንተ ይዤ ቀረብ ያለው እንድታደምጡም በአክብሮት ነው የምጋብዘው። አበይት የምላቸውን በቅድሚያ የአማራ ፋኖ ብሔራዊ ንቅናቄ በላይ እዝ አራተኛ ደጃዝማች ኮር በማዕከላዊ አርማጭሆ ማሰሮ ደንብ ላይ ታላቅ ጀብዱ ፈጸመ። የኮሩ ልዩ ዘመቻና ተከዜ ክፍለ ጦር በማሰሮ ደንብ በጋራ ባካሄዱት አውደ ውጊያ እጅን በአፍ የሚያስጭን ጀብዱ ተፈጽሟል። እናስቃኛችኋለን። በሌላ ዜና በጎንደር ግንባር የደስታ መግለጫ ኦፕሬሽን የተሰራ ሲሆን ጣቁሳ ወረዳ ቻችና አልዋ ቀበሌም የጠላት ጥምር ጦር በከበባ ከፍተኛ ምት አስተናግዷል። እንመለከተዋለን። የአማራ ፋኖም አንድነትን በተመለከተና የከተራና ጥምቀት በዓል መምጣቱን ተከትሎ ለመላው አማራ ሕዝብ፣ ለመላው ኢትዮጵያ ሕዝብ፣ ለመላው ፋኖ አባላትና አመራሮች እንኳን አድረሳችሁ መልእክቱን አርበኛ ዘመነ ካሴ የአፋብን ሊቀመንበር መልእክት አስተላልፏል። ሌላኛው ጉዳያችን ነው። የብልጽግና አገዛዝ ዘራፊ ኃይል አንዳቤት ወረዳ ገነተ ማርያም ቀበሌ 2 ፓትሮል ሙትና ቁስለኛውን ተሸክሞ ወደ መጣበት ወለሽ ከተማ እንዲመለስና ወደ ቀበሮ ጉድጓዱም እንዲመለስ ተደርጓል። በድጋሚ ጤና ይስጥልን ውድ አድማጭ ተመልካቾች፣ እነዚህንና ሌሎች አበይት መረጃዎችን በዝርዝር እየተመለከትናቸው እንቆያለን። እናንተም እስከ ፍጻሜው ድረስ አብራችሁን ቆዩ። ወደ ቀዳሚው ዝርዝር መረጃ ነው የምንሸጋገረው። የአርበኛ ዘመነ ካሴ መልእክትን ደግሞ ቀዳሚ ያደርጋለሁ። ለመላው የአማራ ሕዝብ፣ ለመላው ኢትዮጵያ ሕዝብ፣ ለመላው ፋኖ አባላትና አመራሮች እንኳን ለ2018 የከተራና ጥምቀት በዓል በሰላም አድረሳችሁ አደረሰን ሲል አርበኛው መልእክቱን ጀምሯል። የአብይ አህመድን አገዛዝ ከስሩ ነቅሎ ማስወገድ፣ የአማራን ህልውና በዘላቂነት ማረጋገጥና ሁሉም ኢትዮጵያውያን ወገኖች በፍትህ በነጻነት በእኩልነትና በአንድነት የሚኖሩባት ዴሞክራሲያዊት ዘመንን ማብሰር ከሆነ ዋናው ግባችን አንድ ጋት ርቆ አንድ ወሳኝ የግድ ቀድሞ መኮን ያለበት መለስተኛ ግብ ነበረን። የአማራን ትግል መዋቅራዊ አንድነት ማረጋገጥ። ከብዙ ጥረትና ጥበብ በኋላ ትላንት በስቲያ ጥር 9 2018 ዓ.ም ይህንን አሳክተናል። መላ የአማራ ህዝብ፣ መላ የአማራ ፋኖ አባላትና አመራሮች እንዲሁም መላው ኢትዮጵያን ወገናችን እንኳን ደስ ያላችሁ፣ እንኳን ደስ ያለን። ጠላትን በአውደ ውጊያ አሸንፈነዋል፣ በአውደ ውጊያ አዝረክርከነዋል፣ በስነ ግንኙነት ዲፕሎማሲ አሳጠነዋል፣ በኢኮኖሚ ራቁቱን አስቀርተነዋል። ያም ሆኖ የትግል ወታደራዊ ፖለቲካዊና ሁሉን አቀፍ አቅም በአንድ ቋት ባለመሰብሰቡ ምክንያት አብይ አህመድና ቡድኑ ተጨማሪ ቀናትን እድሜያቸው ላይ የጨመሩ እስከ ዛሬ ህዝባችን እየጨፈጨፉ መዝለቅ ችለዋል። አንድነት ሁሌም በየትኛውም ሁኔታ ውስጥ በማንኛውም ወገን ይከውን ትክክለኛ ነገር ነው። ለአማራ ህዝብ ግን አንድነት ዘላለማዊ ግዴታ ጣፋንታው ነው። አንድነት አማራዊ አካላችን የሚያንቀሳቅስ ነፍሳችን ነው። በመሆኑም ዛሬ አንድ በመሆናችን ከነገ ጀምሮ ሞት ላይ እንስቃለን፣ ሞትን እናሸንፋለን፣ ሞትን ራሱን እንገድለዋለን፣ ነጻ እንወጣለን ብሏል። የአማራ ትግል አንድ ሆኗል። ስለ ነገዋም ኢትዮጵያ በጎ ምኞት ካለን ግን ይህ ብቻ በቂ አይደለም። ልዩ ልዩ ኢትዮጵያን ወገኖች የሚወክሉ ልሂቃና የፖለቲካ ቡድኖች በይፋ መቀራረብ፣ መምከር መጀመርና ስለ ነገ የጋራ ስዕል መፍጠር ይኖርባቸዋል። የቀጠናው ኃይሎች ዛሬ ስለ ቀጠናው በጥባጭ አብይ አህመድና ቡድኑ መወገድ በጋራ መታገልና መፍትሄ ማዋለድ ይኖርባቸዋል። ስለ ነገ መጠበብ ይገባቸዋል። ምክንያቱም የአፍሪካ ቀንድ በታሪኩ አይቶት ወደማያውቀው ትብታብ ውስጥ እየገባ ሲሆን ለቀጠናው ህዝቦች ልማትና የጋራ በጎ ተስፋ ልሂቃኑ መቀራረብና የጋራ ህልም ማለም ያስፈልጋቸዋል። በዚህ ረገድ ፋኖ የበኩሉን ገንቢ ሚና ይጫወታል። ታላላቅ አሳቢዎች እንዳስተማሩን አንድ ህዝብ ከውጫዊ ወረራ እኩል ወይንም በላይ በሞራል መበስበስ ይወርቃልና ሞራላችን፣ ባላችን፣ የጋራ ማህበረሰባዊ ትውስታችን፣ እሴቶቻችንና ታሪካችን እንንወቅ፣ በርትተን ጠብቅ፣ ዓላማና እሴት ያለው ህይወት እንኖር። አንድ ማህበረሰብ የሚወርቀው ሁሉም የማህበረሰቡ አባል መጥፎ ስለሆነ ሳይሆን በጎ ሰዎች የዳር ተመልካች ሲሆኑ ነው ይባላልና እነ በጎ በዚህ ትግል ውስጥ የምትችሉትን አድርጉ። ቆሞ መመልከት ቆሞ ከመሞት ውጭ ሌላ ፍቺ የለውም። አብዮቱ
የመሳሪያንም የቅንነትም ነው። ስለዚህ የምር ቅን እንሆን። ቀደምቶች ሞክረውት የጣላቸውን የክፋት፣ የተንኮል፣ የመጠፋፋት፣ የቅናትና የመጠላለፍ አዳላጭ መንገድ እንጽፍ። በመደጋገፍ እንጂ በመጠላለፍ ዛሬን ማለፍ አይቻልም፣ ነገ ላይም አይደረስም። ቢደረስም መልካም አይሆንም። ይህ ድንቅና ለአማራ ሕዝብ ከኦክስጅን እኩል ያስፈልገው የነበረው የአንድነት ሁኔታም እንዲሳካ ማስተዋልን የሰጠንን እግዚአብሔርን እናመሰግነዋለን። ይህ ቀን እንዲመጣ ሌት ተቀን የሰራችሁ፣ የገፋፋችሁን፣ የመከራችሁን፣ የገሰጻችሁን፣ ስንደክም ያበረታችሁን የፋኖ አመራርና አባላት በሙሉ በቅርብም በሩቅም ያላቸው አማራዎችና ሌሎች ኢትዮጵያውያንን ወገኖች ከልብ እናመሰግናለን። ከግለሰባዊ ሰዋዊ ጉጉት በፊት የአማራን ትግልና አንድነቱን አስቀድማችሁ ለኃላፊነት ከኔ ጓዴ ቅደም አንድነቱ ይረጋገጥ እንጂ ለእኔ የሚሰጠኝ ቦታ ትልቅ ጉዳይ አይደለም ያላችሁ ጀግኖች መሪዎች ታላቅነታችሁን ዛሬ ልባችን መዝግቦታል፣ ነገ ትውልድ ይኮራበታል። በተረፈ በእንጦጦ ከጂዎች የሚጠናከር እንጂ ለአንድ ደቂቃ እንኳን ወደኋላ የሚቀር ትግል የለምና በያለንበትን በርታ። አሁን ሁሉም ወደ ስራ ይግባ። መልካም የከተራና የጥምቀት በዓል። ክፋት ለማንም በጎነት ለሁሉም። አርበኛ ዘመነ ካሴ ጥር 10 ቀን ያስተላለፈው መልእክት ነው። ውድ አድማጮች ተመልካቾቻችን ከዚሁ ከአማራ ፋኖ አንድነት ማግስት በርካታ የድል ብስራት ዜናዎች እየተነገሩ ቀጥለዋል። ከዚህ የድል ብስራት ዜና መካከል ታዲያ በጎንደር ግንባር እየተሰሩ የሚገኙ እጅን በአፍ የሚያስጭኑ ኦፕሬሽኖች ተጠናክረው እንደቀጠሉ ናቸው። ዳቁሳ ወረዳ ቻችና ሉዋ ቀበሌ ጠላት ጥምር ጦር በከበባ ከፍተኛ ምት አርፎበታል። በአፋብን ጎንደር ጠቅላይ ግዛት እዝ በጌምድር ክፍለ ጦር ናደው ብርጌድ ተወርዋሪዎች ከበባ ውስጥ የገባው ኃይል ለጊዜው ቁጥሩን ጨለማ ከመሆኑ አንጻር ማወቅ ባይቻልም ከምሽግ ውስጥ ጭቃ ሆኗል። በአማራ ፋኖ አንድነት የተደሰቱት አናብስቶች አንድነቱን የመጀመሪያ ጉዞ በድል ሀብለው ጀምረውታል። ውጊያውን በበላይነት የመራው የናደው ብርጌድ ዘመቻ መሪው ወጣቱ ተወርዋሪ ነብር አርበኛ አወቀ የደስታ መግለጫ ዘመቻውን በብቃት መርቶታል ተብሏል። በሌላኛው የጎንደር አውደ ግንባር ከፍተኛ ጀብዱ እየሰሩ የሚገኙት የብልጽግና አገዛዝ ዘራፊ ኃይልን በአንዳ ቤቱ ወረዳ ገነተ ማርያም ቀበሌ 2 ፓትሮል ሙትና ቁስለኛም ተሸክሞ ወደ መጣበት ወለሽ ከተማ ተመልሶ የቀበሮ ጉድጓድ እንዲመሽግ ያደረጉት የአፋብን ሰሜን አማራ ቀጠና በላይ እዝ የሜጀር ጀነራል ባንታባት አንደኛ ኮር ስር የሚገኝ የጉና ክፍለ ጦር አባላት ናቸው። የአገዛዝ ወንበር ጠባቂ መከላከያ ተብዬ ወዳደሩ ሚሊሻና ፖሊስ ጉና ክፍለ ጦር የፋኖ አባላትን መግጠም ከደንሳ ተራራ ጋር መጋጨት ሆነበት ውሏል። የሞት ቁጥር ያልሰለቻቸው የብልጽግና ወንበር ጠባቂ ጥምር ጦር የጠላት ኃይል አንዳቤት ወረዳ ወለሽ ከተማ ተነስቶ ገነተ ማርያም ቀበሌ መስመር በሌሊት ሲጓዝ ያደረ ቢሆንም የባንዳው ስብስብ አፋፍ ጊዮርጊስ ላይ ሲገረፍ ውሏል። የፋኖን ምት መቋቋም የተሳነው የጠላት ኃይልም ገበሬዎች ጥሬ ቆርጥመው በመቆጠብ የገዙትን የጦር መሳሪያ በመክፈፍ ሰላማዊ ወጣቶችን በመሰብሰብ ፋኖን ማርከናል በማለት የተለመደው የሐሰት መረጃ ሲያሰራጭ ውሏል። ይህ በእንዲህ እንዳለ የጠላት አፈና ለማክሸፍ እስቴ ደንሳ ብርጌድ እና ስማዳ ሀገረ ቢዘን ብርጌድ መካነ ኢየሱስ ከተማ በመቆጣጠር ገብረ መስቀል ብርጌድ አካል የሆነችው ጣይቱ ሻለቃ ጅብ አስራ ከተማ ዘሮ ቦንቶዎች የውባንታ ባተ ተወራሪ ክፍለ ጦር ግንዳ ጠመም ላይ ደፈጣ በመጣል ሌላኛው አጋር የጣና ግላዲዮስ ክፍለ ጦር አካል የሆነው አፍር ውሃ እናት ብርጌድ ውባንተ ተራራ ላይ ደፈጣ በመያዝ ወደ አንዳቤት ወረዳ ሊንቀሳቀስ የነበረው ጠላት ኃይል እንዳይንቀሳቀስ አድርገው ትሏል። ስለሆነም በሐሰተኛ መረጃ ሳትደናገሩ የብልጽግና ስርዓት ጨርሶ ለመገርሰስ የበኩላችሁን አዎንታዊ አስተዋጽኦ እንድታደርጉ ጥሪያችንን እናቀርባለን ብሏል። አማራ ፋኖ ብሔራዊ ንቅናቄ በላይዝ ሜጀር ጀነራል ውባንታ ባተ ኮር የጉና ክፍለ ጦር የህዝብ ግንኙነት ኃላፊ አርበኛ ፋኖ መምህር ያሬድ ገደፋው ባደረሰን መረጃ መሰረት ውድ አድማጭ ተመልካቾቻችን በዚሁ ወደ ሌላው የአውደ ግንባር መረጃ እንሸጋገራለን። ከጎንደር አልወጣንም። እጅን በአፍ የሚያስጭን ጀብድ የተመዘገበበትን የአርማጭሆ ማሰሮ ደንብ ትንቅንቅ ነው የምናስቀጥለው። የአማራ ፋኖ ብሔራዊ ንቅናቄ በላይ እዝ 4ኛ ደጃዝማች ኮር በማዕከላዊ አርማጭሆ ማሰሮ ደንብ ላይ ታላቅ ጀብዶ ፈጽሟል። የኮር ልዩ ዘመቻና ተከዜ ክፍለ ጦር በማሰሮ ደንብ ጃንሱማ ቀበሌ በሽመል ልዩ ጎጥ ከማለዳው 12 ሰዓት ጀምሮ ያገዛዙን 92ኛ ክፍለ ጦር 2 ሬጅመንት እና አንድ ሻለቃ አድማ ብተና እንዲሁም የሰላም አስከባሪ የሚባሉ ጋሻ ጃግሬዎች ጋር ባደረገው ትንቅንቅ ከፍተኛ ድል አስመዝግቧል። በዚያ ወደ ውጊያ አመራሮችን ጨምሮ ከ70 በላይ የጥምር ጦር አባላት ሲገደሉ ከ40 በላይ ቁስለኛ ሆነዋል። የተረፈውን ኃይል ለማረክና ለመደምሰስ ፋኖ አስተማማኝ ቁመና ላይ መሆኑን የኮር ህዝብ ግንኙነት ኃላፊ አርበኛ ባንዲራው ግርማ ለዓለም አቀፍ ፋኖ ሚዲያ ገልጿል። በተጨማሪም ከፍተኛ ምት ያረፈበት አገዛዙ 2 ንጹሃን አርሶ አደሮችን ሲረሽን የንጹሃንን ንብረትና መኖሪያ ቤቶችን አቃጥሏል። በሌላ በኩል ከፋኖ አንድነት ማግስት ጥር 10 ቀን 2018 ዓ.ም መቶ አለቃ ለታ ማኑኤል ከነመገናኛ ራዲዮኑ ከአገዛዙ ኃይል በመውጣት የአራተኛ ደጃዝማች ኮር የፋኖ አባላትን ተቀላቅሏል። በኮሩ የአርበኞች ክፍለ ጦር ሻለቃ ስማቸው ብርጌድን የተቀላቀለው መቶ አለቃ ለታም የጅማ ተወላጅ ሲሆን አገዛዙን ገመና ያጋለጠ ሆኗል። መከላከያ የሚለውን ክብር ስም በመጠቀም ዓላማ ቢስና
ንጹሃንን የሚጨፈጭፍ ነው ብሎታል። በተለይ በምዕራብ አርማጭሆ አብርሃ ጅራ የሚገኘው 78ኛ ክፍለ ጦር በመፈራረስ ላይ ነው ብሏል። መሪ ስለነበርኩ እድሉን አግኝቼ ተቀላቀልኩ እንጂ በርካቶች ወደ ፋኖ መግባት እንደሚፈልጉ የገለጸው መቶ አለቃ ለታም እኔም ወደ ቤተሰብ መመለስ ሳይሆን ከፋኖ ጋር ሆኜ ስርዓቱን እታገለዋለሁ ብሏል። መረጃውን ያደረሰን የኮር ህዝብ ግንኙነት ኃላፊ አርበኛ ባንዲራው ግርማይ ሲሆን በቀጥታ የስልክ መስመራችን ላይ ነው የሚገኘው። በቀጠናው የነበረውን እጅን በአፍ የሚያስጭን ጀብዱና ትንቅንቅ ለዓለም አቀፍ ፋኖ ሚዲያ አድማጭ ተመልካቾች ለማድረስ ነው በመስመር ላይ የሚገኘው። ጤና ይስጥልን አርበኛ ባንዲራው ግርማይ እንደምናለህ? በቀጠና ያለው ሁኔታ ምን ይመስላል? መረጃውን ማጋራት ትችላለህ? አመሰግናለሁ። እንዴት ዋላችሁ? ሰላም ዋላችሁ? የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዕዝ 4ኛ ደጃዝማች ኮር ህዝብ ግንኙነት መምሪያ ኃላፊ ነኝ። ባንዲራው ግርማይ። እንግዲህ በዛሬው ዕለት ከፍተኛ የሆነ ጀብድ ተፈጽሟል። ይህ ጀብድም አኩሪ ጀብድ ነው። በተለይ 4ኛ ደጃዝማች ኮር እየወሰደው ያለው ድል በጣም የሚደነቅ ነው። እንግዲህ ቅድም ለመጥቀስ እንደሞከርኩት የአማራ ፋኖ ብሔራዊ ንቅናቄ በላይ ዕዝ 4ኛ ደጃዝማች ኮር በቀን 11/05/2018 ዓ.ም ከጠዋቱ 12 ሰዓት ጀምሮ በማዕከላዊ አርማጭሆ ማሰሮ ደንብ ወረዳ ጃንሱማ ቀበሌ ሽመልጎጥ በሚባል ቦታ ላይ በጠላት ላይ ከፍተኛ ኪሳራ አድርሷል። እንግዲህ በዚህ ኦፕሬሽን በዋናነት የተሳተፉት የኮሩ ልዩ ዘመቻ እና የተከዜ ክፍለ ጦር ናቸው። እንግዲህ የዚህ የኮር ልዩ ዘመቻ ወይም ተወርዋሪና የተከዜ ክፍለ ጦር በጥምረት በዚህ ፋሽስት ገዳይ ወራሪ የብልጽግና ሰራዊት ላይ ወንበር አስጠባቂ የሆነው የ78ኛ ክፍለ ጦር 2 ሬጅመንት እና አንድ ሻለቃ አድማ በተን በተመሳሳይ ያው በግምት ከ60 በላይ የሚሆን ሰላም አስከባሪ አብሮ በጥምረት ዛሬ እንደምታውቁት በሀገራችን ከፍተኛ በዓል ነው። ህዝቡ በዓሉን በሰላም ያከብርበት ቀን ነው። ይሄ ህዝብ በሰላም እንዳይውል፣ ይሄ ህዝብ በዓሉን ትውፊቱን በአግባቡ እንዳያከብር በማሰብ በዛሬው ዕለት ከማዕከላዊ አርማጭሆ ወረዳ ማሰሮ ደንብ ወረዳ የተነሳው በጃንሱማ ቀበሌ ሽመልጎጥ በሚባል አካባቢ መጥቶ ፋኖች ወዳሉበት አካባቢ እንቅስቃሴ አድርጓል። ፋኖም ቀድሞ የደረሰውን መረጃ ስለነበር እነዚህን በመጠበቅ ከፍተኛ እርምጃ ወስዷል። በዚህ በነበረው ውጊያም እንግዲህ በዚህ በ78ኛ ክፍለ ጦር በተወሰደው እርምጃ ከፍተኛ ኪሳራ ደርሶበታል። እንግዲህ እስካሁን ባለን መረጃ ነገ በኋላ ደግሞ ከዚህ የበለጠ ሊገለጽ ስለሚችል ከፍተኛ ውጊያ ነው የዋለ፣ ከፍተኛ ድል የተመዘገበ በሁለቱም በኩል ማለት ነው። ተከዜ ክፍለ ጦርና ልዩ ዘመቻ ወይም ተወርዋሪው ባልኩት መሰረት ከ70 በላይ ሞቷል ማለት ነው። በዚህ ውስጥ አድማ በትን አለበት። በተመሳሳይ ሰላም አስከባሪ አለ። እሱን በዝርዝር እናወጣዋለን እያቃስ ያደረግነ ማለት ነው። በተመሳሳይ ከፍተኛ የመከላከያ አመራሮችና የአድማ በትንም የሰላም አስከባሪ እንደተመቱ በስም ዝርዝር አሁን ባይደርሰንም ነገ ከነገ በኋላ በሰፊው ዝርዝር የምናወጣው ይሆናል ማለት ነው። ሲሆን ከ40 በላይም ቁስለኛ ሆኗል። እንግዲህ አሁን ቅድም ለመጥቀስ እንደተፈለገው ወደ 70 ከ40 በላይ ቁስለኛ የሆነ ሲሆን በምርኮ በኩል 2 ሬጅመንት እና ኃይሉ ከፍተኛ ቁጥር ስለነበር ይህን ኃይል ቢመታም ቢሞትም ከላይ ስለነበርና ከፍተኛ የሆነ የቡድን መሳሪያዎችን ይዞ ስለነበር መማረክ ባይቻልም በጠላት በኩል ከፍተኛ ኪሳራ ደርሶበታል ማለት ነው። በተመሳሳይም ያው ከፍተኛ አመራሮች አሁንም ቢሆን ጠላትን ለመደምሰስ ፋኖ በሙሉ ቁመና ላይ ይገኛል። እስቲል ነው ስትራቴጂካል የሆኑ ቦታዎችን በመያዝ ፋኖ በቅርብ ርቀት ይገኛል ማለት ነው። ጠላትም እስካሁኗ ሰዓት ድረስ ማለት ነው እስካሁኗ ሰዓት ድረስ እንግዲህ ጠዋት ጀምሮ ነው ውጊያው። ስጋትና ፍርሃት ስላለበት በአካባቢው ላይ ከመመሸግ የዘለለ የሞቱ ሰራዊቱን እንኳን መቅበር አልቻለም።
አሁንም ያለበት በየቦታው እንደተንጠባጠበ እንደወደቀ ነው ያለ። እስካሁንም አልቀበረም። በተመሳሳይም በማህበረሰቡ ላይ ከፍተኛ ጉዳት አድርሷል። ዋና ዓላማው አማራን የማጥፋት ዘመቻ ስለሆነ ትናንትም ከትናንት በፊትም ስንለው የነበር እስከዛሬም ያለ ስለሆነ የሚታወቅ ነው። አማራን ይገላል፣ ንብረቱን ያወድማል፣ ይዘርፋል፣ ያስራል፣ ይረሽናል። ይሄ ነው ያለው ነገር። በዚህም መሰረት በቤት በኩል 2 ቤት አቃጥሏል። የአርሶ አደር ቤቶችን ከፍተኛ የእህል ክምችት ያለበት አካባቢ ነው። የተከማቹ እህሎችን ያው በቁጥር አሁን ለመጥቀስ ባይቻልም አቃጥሏል። ከፍተኛ ቁጥር ያለው ከብትም ረሽኗል፣ ገድሏል ማለት ነው። ዋናው በኢኮኖሚ ጭምርት አማራን ወደ ታች ዝቅ የማድረግ አማራን በስነ ልቦና የመጉዳት የዝቅተኝነት ስሜት እንዲኖረው ማድረግ ፍላጎት ስለነበረው ይሄን አድርጓለኝ። አሁንም ቢሆን ነገም ቢሆን ከነገ በኋላ ቢሆንም እኛ እየተደራጀን ይህን ጠላት እስከመጨረሻው ግብዓተ መሬቱን እስከምንፈጽም ማንላቀቅ መሆኑን ሊረዳ ይገባዋል። በአጭር ቀንም እኛ ይህን ጠላት እናስወግዳለን፣ ለህዝባችንም ሰቆቃውን እንቀንስለታለንና በህዝባችን ላይ እያደረሰው ያለ ሰቆቃ፣ በህዝባችን ላይ እያደረሰው ያለ ጉዳት፣ በህዝባችን ላይ እያደረሰው ያለ የስነ ልቦና ጉዳት ይሄን ስር ነቀል ለውጥ እናመጣለን። ይሄ ደግሞ የሚያጠራጥር አይደለም። እስካሁንም እንቅፋት የሆነን አንድነታችን ነው ነበር። አሁን ላይ አንድ ድርጅት መስርተናል። ይሄ አንድ ድርጅት ይሄ አንድ ቤታችን ደግሞ ለትግላችን መሰረታችን ስለሆነ ከዚህ በኋላ የጠላት ኃይል በስነ ልቦና እንኳን የተጎዳ መሆኑን ልትረዱት ይገባል። በተመሳሳይ ድርጅታችን በተመሰረተ በማግስቱ ማለት ነው በትናንትናው ዕለት በ10 ማለት ነው እንግዲህ በ10/05/2018 ዓመተ ምህረት ከ78ኛ ክፍለ ጦር የመቶ አለቃ መገናኛ ሚዝ ሾልኮ መቶ እስከነ ሙሉ ትጥቁ ለአርበኞች ክፍለ ጦር እጁን ሰጥቷል። ይሄ ነው ያለው ነገር። በቅድም ስጠቅስ 78ኛ ክፍለ ጦር ያልኩት 92ኛ ክፍለ ጦር እንደነበሩ ውጊያው ላይ ግን በዛ እንዲስተካከልልኝ ለማለት ፈልጋለሁ። በእኛ በኩልም አሁን በሁሉ በኩል በስነ ልቦናችን ተዘጋጅተን እንገኛለን ለማለት ነው። በተመሳሳይ ይህ በስነ ልቦናው የተጎዳ መከላከያ ሰራዊት የመግጠም ፍላጎት የሌለው በዱላና በለበቅ እየተደበደበ በድንጋይ እየተደበደበ እየተረሸነ በግድ ግባ የሚባል ሰራዊት ነው ያለ። ስነ ልቦናው የሞተ ሰራዊት ነው። ለምን ስነ ልቦናው ሞተ ከተባለ አንደኛ የመዋጋት ፍላጎቱ ከህዝብ ላይ ስለሆነ ፍላጎት የለውም። ሁለተኛ የሰለጠነ ኃይልም አይደለም፣ በስነ ልቦና የተጎዳ ኃይል ነው። ሶስተኛው አቅምም የለውም፣ ደካማ ነው። በየቦታው እየተወረረ እየተዘረፈ የመጣ ታጋይ ስለሆነ ታጋይ ነው የሚል ሰራዊት ስለሆነ በፍላጎቱ ሳይሆን ከፍላጎቱ ውጭ በየቤቱ የተለቀመ እናቶችን እያስለቀሱ አባቶችን እያስለቀሱ ከእርሻው ሁሉ ይዘውት የመጡ ስለነበር የመዋጋት ፍላጎቱ በጣም ደካማ ነው። በፋኖ በኩል ደግሞ እንደምታውቁት የተጠናከረ ኃይል አለው። በጣም ጀግና ነው። ይህን ለፈስፋሳና ሙት ሰራዊት በቀላሉ መደምሰስ ይችላል። በቁጥር ብዛት ካልሆነ በስተቀር እዚህ ግባ የሚባል ኃይል እንደሌለው እናውቃለን። አሁንም ፋኖ ስትራቴጂካል ቦታዎችን ይዞ በመጠባበቅ ላይ ይገኛል። እንደ አስፈላጊነቱ መብረቃዊ ጥቃት ለማድረስ ዝግጅቱን አጠናቆ ነው ያለ። እሱም ያውቃል የት ላይ እንዳለን፣ በምን ዝግጅት ላይ እንዳለን፣ ምን እንዳለን፣ ምን ያህል አቅም እንዳለን በምቱም ያውቀዋል። በሱ በኩል ባሉ መረጃዎችም ሊያውቅ ይችላል። እኛ ውስጥ ላይ ሰርሰረን እያንዳንዱን ድክመቱ ሁሉ እንደምናውቀውና በአሁኑ ሰዓትም በዝግጅት ላይ እንገኛለን። ይህን ማጠናከርን እንቀጥላለን። የመከላከያ ሰራዊት እየፈረሰ ፋኖን እየተቀላቀለ ይገኛል። ይህም የሆነው ምንድነው? በዋናነት እንግዲህ እስካሁን እንደ እንቅፋት ሲቆጥረው የነበረው በመከላከያ ሰራዊት ውስጥ የነበሩ ያለ አግባብ ከህዝባቸው ላይ ጥይት ሲተኩሱ የነበሩ ያለ አግባብ ህዝባቸውን ሲገድሉ የነበሩ ከዓላማው እየገባቸው እውነቱ እየታወቀ ለአንድ ብልጽግና ፋሽስታዊ ብልጽግና መንግስት ወንበር ጠባቂ ሆኖ የነበሩ ሰዎች አሁን ላይ እውነታውን እየተረዱ መጥተዋል። እውነታውን ደግሞ የአማራ ፋኖ ለኢትዮጵያ ህዝብም ለአማራ ህዝብም መሰረት መሆኑን ለአጠቃላይ ለብሔር ብሔረሰቦች መሰረቱ የአማራ ፋኖ በመሆኑ ይህን በመረዳታቸው ትልቅ መነሳሳት ፈጥረዋል። እንግዲህ በ78ኛ ክፍለ ጦር ውስጥ የሚኖር የመገናኛ
ዋና ኮኦርዲኔተር ወይም ኃላፊ የነበረው ትናንት ከአራተኛ ደጃዝማች ኮር አርበኞች ክፍለ ጦርን ተቀላቅሏል። አንድ የመቶ አለቃ አዛዥ መሪ እንግዲህ ማለት ነው። እየፈረሰ ነው ያልነውም ለዛው ነው። ይህ መሪ ለታ ማኑኤል ይባላል። በዋናነት እንግዲህ ትግሉና መሰረቱ የመጨረሻው የድሉ ባለቤት አማራ እንደሆነ አውቃለሁ። የአማራ ፋኖ እንደሆነ አውቃለሁ። ለኢትዮጵያ መሰረቱ የአማራ ፋኖ ነው። ብልጽግናና የአብይ መንግስት ለዚህ ህዝብ ከሰቆቃና ከረብሻ በስነልቦና እንዳያርፍ ከማድረግ የዘለለ ስልጣን ከማራዘም የዘለለ ምንም ጥቅም እንደሌለው በመረዳቴ ለረጅም ጊዜ ሳስበው ቆይቻለሁ። ከትናንት በፊት የነበረው ብስራት ግን ለኔ አዲስ የሆነ መንገድን ያሳየኝ አዲስ የሆነ ብርሃን ያሳየኝ ነውና ይህም ብርሃን ተከትዬ ደግሞ ወደ ፋኖ መጥቼ ተቀላቅያለሁ በማለት አስተያየቱን ሰጥቷል። ዋናው እስካሁን ስንታገል የነበር የአንድነታችሁ ጉዳይ ነበረ። አንድ ቤት መሰረታችሁ አንዱ ናችሁ መምጣታችሁ የመጨረሻውም ያጠራጥር ስላልሆነ እኔም ከዛሬ ጀምሬ ሙሉ ትጥቄን ይዤ ፋኖን ተቀላቅያለሁ በማለት አስተያየቱን ሰጥቷል። ይህም አካል መጥቶ ቅድም የጠቀስኩት መቶ አለቃ ለታ አማኑኤል የጅማ ነዋሪን የነበረ ፋኖን ተቀላቅሏል። አታግሉኝ፣ እኔም መታገል ፍላጎት አለኝ። ይሄ ስርዓት አይጠቅምም፣ ሙሉ በሙሉ ለመፍረስ ዝግጁ ላይ ነው። 78ኛ ክፍለ ጦር ምዕራብ አርማጭሆ አብራጅራ ዘመን አሰፍሮ የሚገኘው ወታደር ሙሉ የመፍረስ ፍላጎት አለው። ይህን ስለተረዳና በተከታታይ ሰራዊቱም እየፈረሰ እየሾለከ ስላስቸገረው ሙሉ መሳሪያውን ጠርንፏል፣ ሙሉ ስልክ ጠርንፏል። እኔም መሪ ስለነበርኩኝ በአጋጣሚ ድሉን ተጠቅሜ መጥቻለሁ። እናፈርሰዋለን፣ ከእናንተ ጋር ሆኜ ለማፍረስ ዝግጁ ነኝ። ድሉም ቅርብ ነው። ሰራዊቱ የመዋጋት ስለልቦና የለውም። ሰራዊቱ ከህዝብ ጋር የሚያደርገውን ውጊያ የማቆም ፍላጎት ነው ያለው። ፋኖን ተቀላቅሎ ትግል እንደሚያደርግ እርግጠኞች ነን በማለት አስተያየቱን ሰጥቷል። በአሁኑ ሰዓት እንግዲህ አርበኞች ክፍለ ጦር ሻለቃ ስማቸው ብርጌድን ተቀላቅሎ ይገኛል። አስፈላጊውን መስዋዕትነት ለዚህ ትግል ከፍላለሁ እያለ ነው እንግዲህ ያለ ይሄ መቶ አለቃ ለታ። በዚህ አጋጣሚም ፋኖም ጥሩ አቀባበል አድርጎ ይገኛል፣ አብሮ ይገኛል ማለት ነው። አመሰግናለሁ። ውድ ዓለም አቀፍ ፋኖ ሚዲያ ቤተሰቦች፣ አድማጭ ተመልካቾች ለዕለቱ የያዝናቸው አበይት መረጃዎች በዚሁ ተጠናቀዋል። በዕለተ ጥምቀት ቀን ነው የምንገኘው። አድማጭ ተመልካቾች ለመላ ክርስትና ተከታዮች በድጋሚ እንኳን አደረሳችሁ ማለት እንፈልጋለን። በነገው ዕለትም የቃና ዘገሊላ በዓል በሁሉም የሀገሪቱ አካባቢዎች ተጠናክሮ እንደሚቀጥል ይጠበቃል። ይሁንና የአገዛዙ ኃይል አሁንም ትንኮሳዎችን፣ ሰርጎ ገብ ጥቃቶችን መፈጸምና በፋኖ ማሳበብ ፋኖና ህዝብን ለመነጠል እንደዚሁ እንቅስቃሴዎች ያደርጋል። ጨፈራችሁ፣ ዘፈናችሁ፣ እንደዚሁም ሃይማኖታዊ ስርዓትን አከወናችሁ በሚል የተለያዩ ትንኮሳዎችን ሊያደርግ ስለሚችል ሁሉም ጥንቃቄ እንዲያደርግ በዚሁ አጋጣሚ መልእክት ለማስተላለፍ ነው የምወደው። የዕለቱም ፋኖ ዜና ጥንቅር እያደረስኩ አብሬያቸው የቆየሁት ወንዳለ ቢክስ ነበርኩኝ። በሌላኛው መረጃ ሰዓት ዳግም እንገናኛለን። በያላችሁበት በቸር ቆዩን።